ከእግዚአብሔር ጋር እንደ ሰው ማውራት ያስፈልጋል። አሁን ትልቁ ችግር መሰለህ እግዚአብሔር እንደ ሰው ማውራት የሚቻል አይመስልንም። እንዴት አደረክ እግዚአብሔር ደህና አደርክ ሆይ ስሞትን ስቀበልልህ የኔ ጌታ የሚሉ ብዙ ወዳጆች አሉኝ። ይጸልዩ ስቀበልልህ የሰው ቋንቋ ነው፣ መብት ነው። ፍልቆ ማለት ትችላለህ። ፍቅርህን ግለጽ፣ የልብህን ተናገር። እግዚአብሔር ሁሌ ከልባችን ጋር ነው ግንኙነት። በቃ ከኛ የሚፈልገው ፍቅራችንን ነው። ስለዚህ የፍቅር ቃል መውደዳችንን፣ ምን ፈልገውን፣ ውሏችንን፣ ህልማችንን፣ ሐሳባችንን፣ የገጠመንን ችግር ከነ መፍትሄው ደግሞ እምነታችንን እንደምትረዳኝ አምናለሁ ማለት ያስፈልጋል። እንዴትም እንበለው ብቻ ግን እነዚህን ሐሳቦች በግላችን መጸለይ ያለብን እና አንዳንዴ ደግሞ መጻፍቶችን ለምሳሌ መዘርጋት ማንችልባቸው ሰዓታት ሊኖር ይችላል። ታክሲ ውስጥ እየሄድክ ተቀምጠህ የሆነ ቦታ ጸሎት የትም ጸሎት ይችላል። የትም ቦታ ሆነሽ ወዳ ተራመድ እንጂ ጸሎት ካንተ ጋር አለ ይላል። ተራመድ እንጂ የትም ገበያ ውስጥ ተቀምጠህ ጸሎት ትጸልያለህ። እኔ ማመን በሚያቅት ሐዋርያው መነኩሴ መረጦ ሥላሴ የሚል አንድ መዝሙር አለ። ማመን በሚያቅት ባስ ያኔ በባስ ነበር የሚሄደው። ባስ ውስጥ ጎኝ የሰራሁት ያኔ መሰለ መዝሙር ባስ ውስጥ ጩኸት ውስጥ ሆኜ የሰራሁት። እግዚአብሔርና አንተ መካከል ማንም ላይገባ ይችላል። ግን ጸጥ ያለ ቦታ ሊያስፈልግ ይችላል። ግን ጸጥ ያለ ቦታም ደግሞ ያስፈልግ ይችላል። እና ደግሞ አንዳንዴ መዝሙራትን የኛ ልብ ስሜት አይነት አለን አይደል? ስሜቶቻችን እንዲከፈቱ መዝሙራትን መክፈት ለመጸለይ ስንዘጋጅ ቤታችን ከሆነ ሻማዎችን ማብራት፣ ስዕላት ፊት መቆም ውስጣችንን የመንፈስ ዝግጁነትን እንዲዘጋጅ ማድረግ ደግሞ ለመንፈሳችን በጣም ድጋፍ ሊሰጠው ይችላል።